የሚል ውሳኔ ወስኗል። ለማለዘብ ደግሞ የኦሮሞ ልሂቃንን ምሁራንን ለይተን አስመራን ጋብዛ መጀመሪያ ዋሽንግተን ዲሲ ወይም አውሮፓ ላይ ውይይት እናድርግ ሚስጥር ከዛ በኋላ አስመራን ጋብዛቸውና አስመራ ከኢሳያስ ጋር ውይይት ሲያደርጉ ይታዩ ስለዚህ አትሊስት ከ5 እስከ 7 እንመልመል የሚል ምልመላ አቅጣጫ ማስቀመጣቸውን ሰምቻለሁ አንድ ሁለቱ ፖዚቲቭ እንደሆኑ ተሰምቷል አንዱ ምሁር አንደኛው ደግሞ የኦሮሞ ነጻነት ሰራዊት ነው የሚል ነው የሰማሁት ስሞቹን ከመናገር ለጊዜው ቆጠባል የሆነ ሆኖ ግን አንዱ ውሳኔ ቢያንስ 7 የሚሆኑ ከኦሮሞ ነጻነት ሰራዊት ከኦሮሞ ምሁራን ከተቻለም የፖለቲካ ድርጅቶች ይዘን አስመራ ሄደን ከኢሳያስ ጋር እንዲነጋገሩ ፒአር ሰርተን በዛ ፒአር ማለዘብ አለብን የሚል ይሄን ስራ ደግሞ ቤዚካሊ ወሰደው የቲፒኤልኤፍ ቡድን ነው ይሄን የወሰደው እነሱ ኮሙኒኬት የሚያደርጓቸው ሰዎች ወደ አስመራ እንዲያመጧቸው ማለት ነው ሶ አንደኛው ነገር ይሄ ነው ብዙ የሚነግረን ነገር አለ ለጊዜው መረጃው ላይ ብቻ ላተኩር ሁለተኛ የተነጋገሩት በሻቢያ ተወካዮችና በቲፒኤልኤፍ ቅድም በነገርኳችሁ ሰዎች ይሄ ነፃ መሬት ላይ ስላሉት የትግራይ ታጣቂዎች ነው ነፃ መሬት ላይ ጀነራል ገብረ እግዚአብሔር ወይም ወዲያን ጥሩ የሚባሉት ነፃ መሬት ላይ ያሉት አካላቶች ሻቢያ ስጋት እንዳለው ገልጿል አንደኛ በቁጥር እያደጉ ነው የሚል ግምገማ አስቀምጧል ሁለተኛ በሎጂስቲክም አቅማቸው እየዳበረ ነው የኢትዮጵያ መንግስት ያግዛቸዋል የሚል ነው እነሱ የተነጋገሩት እኔ መረጃው የለኝም እሱ መረጃው የለኝም ግን በሎጂስቲክም በሰው ኃይልም እያደጉ ሄደዋል ቲፒኤልኤፍንም ሊገለብጡት ይችላሉ እስከዛ ድረስ የሚሄድ ነገር ነው ስጋታቸው ሰው በኢትዮጵያ መንግስትም ይደገፋል የሚል እምነት አላቸው ጀነራል ጻድቃን ሊያገኛቸው ሄዷል የሚልም እኔ ሄዷል እሱንም አላቅም ግን ከጀነራል ጻድቃን ጋርም ተገናኝተዋል ከጀርባ ያለው ጀነራል ጻድቃን ነው የሚል ግምገማ አላቸው ያው ጻድቃንን እንደንትን ነው የሚፈሩት በነገራችን ያቺ ቪዲዮ ማለች ቅድም ያለችው በቃ የአንድ የሆነ ናይትሜራቸው ነው ጻድቃን አይ ዶንት ኖ በዚህ ደረጃ የሚፈሩት አይመስለኝም ነበር በነገራችን ሶ የነ ጀነራል ጻድቃን ከጀርባ አሉ ይሄ ቁጥር እያደገ ነው እየሰፋ ነው በቁጥርም በሎጂስቲክም በአቅምም ወደ 4 ክፍለ ጦር ደርሷል እዛ ራሱ ታጣቂ ውስጥም ሌሎች ሰዎች አሏቸው መቀሌም ላይ የሆነ አካባቢን በተለይ ይሄ ራያ ምናምን ያክል አካባቢ ቤዝ አላቸው ስለዚህ ነገ ከነጎዲያ አደጋ ውስጥ እየገባን ነው ስለዚህ ክረምት ከመግባቱ በፊት እነዚህን ነፃ መሬት ላይ ያሉት ላይ በአስቸኳይ መደምሰስ አለባችሁ የሚል ውሳኔ ወስነዋል ክረምት ከመግባቱ በፊት say matter of 1 month and 2 months ማለት ነው ስለዚህ አንዱ ትልቅ ለቲፒኤልኤፍ የተሰጠው የቤት ስራ ከባድ የቤት ስራ ስለነዚህ ስለ ነፃ መሬት ያሉት ሰዎች ናቸው አደጋውን ያው ዝም ብሎ አይደለም እና ኢሳያስ ይሄን ነገር ሲሪየስሊ የሚያነሱት በባዶ አይደለም 2-3 ምክንያቶች አሏቸው በነገራችን ውስጥ ኢንተርናሊ ማለት ነው አንደኛ ነፃ መሬት ላይ ያሉት የትግራይ ልጆች ናቸው ወዲያን ጥሩ የትግራይ ልጆች ናቸው የትግራይ ተዋጊዎች ናቸው የኢትዮጵያ መከላከያ ነበሩ ዋቴቨር ብቻ የትግራይ ተዋጊ እና ቁጥራቸው ደግሞ 4 ክፍለ ጦር እንግዲህ ወታደሮች እዚህ ውስጥ ካላችሁ አንድ ክፍለ ጦር ስንት ይዛል ንገሩና አባዙት ስንት ሺህ ሊሆን እንደሚችል ሎጂስቲኮቻቸውም እየታዩ ነው ነገ ከነጎዲያ ሌላ አይነት ሲሪየስ ነገር ከመጣ ድጋፍ የማግኘት ነገር አይኖርም ብዬ አላስብም ይኖራል ድጋፍ ምን የኢትዮጵያ መንግስት ሞኛ አይሆንም የሆነ ነገር ከመጣ ድጋፍ ሊያደርግ ይመጣል ብዬ አስባለሁ መሬትም ዝም ብሎ አይደለም የሚሰጠው ቅና ሰጥቶ ነው ነፃ መሬት ይሰጠው ስለዚህ የሻቢያ ፐርፐስ የመጀመሪያው የትግራይ ልጆች ከትግራይ ልጆች ጋር እንዲጋደሉ ነው እየሰራ ያለው ያ ነው ቁርሾውን እንዳይታረቅ የሚያደርገው የትግራይ ልጆች ከትግራይ ልጆች ጋር ከተጋደሉ
ስለዚህ አንዱ የሚፈልገው ሻቢያ ቁርሾ በራሳቸው በትግራይ ውስጥ እንዲሆን ነው። ሁለተኛ የሚፈልገው ጦርነቱ ቢነሳብኝ እንኳን የአሰብን መንገድ ነው መቁረጥ ያለብኝ የሚል ውሳኔ ወስነዋል ሻቢያ። የአፋር የተባለው ለዛ ነው። የአፋርን መንገድ ከሰበርኩት ኢትዮጵያ ትታነቃለች። በሎጂስቲክ ምንም የሚገባ ነገር አይኖርም። ስለዚህ ያን ኤሪያ ያንን ሚሊቴሪ ማግኘት ማለት የኢትዮጵያንም ሰብሮ ለመሄድ ወደ ኢትዮጵያ ጦርም ለመሄድ የሚችሉት ነገር አይደለም። ይሄ ኃይል አለ። 10,000 ነው፣ 30,000 ነው፣ 20,000 ነው። አንድ ክፍለ ጦር ስንት ነው? እናንተ ካልኩሌት አድርጉት እሱን። ስለዚህ የግዴታ ነፃ መሬት ላይ ያሉትን የትግራይ ልጆች መደምሰስ አለባቸው ብሎ ነው የወሰኑት። እና መጀመሪያ አካባቢ እንደውም የትግራይ ልጆች አይደለም የሚል ፕሮፓጋንዳ አስቀምጠው ነበረ። በነገራችን ላይ ሰው ሌላው አካል የትግራይ ልጆች አይደሉም ብሎ እንዲያስብ። ስለዚህ ይሄ ሁለተኛው ውሳኔ ነው። በአስቸኳይ ነፃ መሬት ላይ ያሉትን አካላቶች ደምስሱ ብለዋቸዋል። ሁለተኛው ይሄ ነው። ከዚህ ጋር ተያይዞ ጀነራል ታደሰ ወረደ ላይም ሻቢያ አቋሙን ግልጽ አድርጓል። ጀነራል ታደሰ ወረደ ወይ ተሰብስቦ ከህወሓት ጋር ይግባ፣ አለዛ እንደ ጌታቸው ረዳ አባሩት ብሏል። አስጨንቁና አባሩት ብሏቸዋል። ለዚህ ነው ሰሞኑን ጀነራል ታደሰ ላይ የምታዩት ጭንቀት ከባዶ የመጣ ጭንቀት አይደለም። በንግግሩ ያያችሁት ጭንቀት ዝም ብሎ የመጣ ጭንቀት አይደለም። ማይ ዌይ ኦር ሃይዌይ ተብሏል። ጀነራል ታደሰ ወረደ ወይ የኔ መንገድ ነው ህይወትም መንገድም እኔ ነኝ፣ አለበለዛ የጌታቸው ረዳ እጣ ፋንታ ያጋጥማል። አጣብቂኝ ውስጥ ነው የገባው ጀነራል ታደሰ ወረደ። ለዚህ ነው ዝም ብሎ በግላጭ ለሃይማኖት አባቶች ጋርም ከትላንት ወዲያ ሲናገር ተከፋፍለናል፣ በእጅጉ እየተጎዳን ነው፣ በክልሉ የግድ ጽንፍ መያዝ ነው የሚያስፈልገው፣ መሀል ላይ መቆም አይቻልም፣ ወይዚኛው ጽንፍ ነው የምትሆነው ወይዛኛው ጽንፍ ነው፣ ጽንፈኝነት አድጓል የሚል ከጀነራል ታደሰ ወረደ በባዶ አይደለም የወጣው፣ ዝም ብሎ አይደለም የወጣው። ስለዚህ ጀነራል ታደሰ ወረደን የማስጨነቅ ስራ ነው አሁን እየተሰራ ያለው ማለት ነው። በነገራችን ላይ ሰሞኑን በተፈናቃዮች የሚባለው አንዱ ይሄ መስተዳድሩን ሰብረው የገቡ የተባሉት ኦፍኮርስ ተፈናቃዮች የመመለስ ፍላጎት አይደለም። ቲፒኤልኤፍ ጋር በነገራችን ላይ ተፈናቃዮችን የመመለስ ፍላጎት የለም። ግን ፕሬዝዳንቱን ጀነራሉን የማስጨነቅ ስራ ግን በሰፊው የሰሩበት ነው ያለው እንጂ ተፈናቃዮች እንዲመለሱ ተፈናቃዮች ከተመለሱ አጀንዳቸው ያልቃል፣ አጀንዳቸው ይሞታል። በነገራችን ላይ ተፈናቃዮች ከተመለሱ በምንም ተአምር ተፈናቃዮች እንዲመለሱ አይፈልጉም። ዛሬ መረጃ ሰምታችሁ ከሆነ አንድ ነገር ልንገራችሁ። አይ ቲንክ ሰምታችኋል። እንደውም ናቲ በኋላ ላይ ለጥፎት አይቻለሁ። ናቲ የትግራይ ልጅ ነው። ናቲ ሼምፉል ብሎ ለጥፎት አይቻለሁ። በጣም ተናዶና አዝኖ የለጠፈውን ነገር ነው ያየሁት። ዛሬ ፈትለወርቅ የተናገረችውን ሰምታችኋል? እሱ ምን እንደተናገረች ፈትለወርቅ ናትናኤል ናቲ ይፍሩ ማለት ነው። At this point, I don't think there are that many Eritreans who committed to Eritrea more than some TPLF leaders are committed to Eritrea and Shabia ሚል what a shame ብሎ ነው የለጠፈው። what a shame ብሎ እዚህ ላይ ምናልባት ይታይ ሶሪ በስልክ አሳየዋችሁ። ናቲ ይፍሩ ብላችሁ ገብታችሁ ታዩ። እኔ መጀመሪያው መረጃ ደርሶኛል። ምን እንዳለች ሞጆሪኖ ፈትለወርቅ ሰምታችኋል? የኢትዮጵያ መንግስት የኛን ተፈናቃዮች አማካይ አድርጎ ሊወረን ነው፣ ኤርትራን ሊወር ነው።
ርዕሱ እንደዛ ነው የሚለው። ኤርትራን ሊወር ነው ነው የሚለው በትግርኛ ያለውን መንግስቲ መሬት ትግራይ በኤርትራ ምናምን ትርጉሙ ግን ቅድም የነገርኳቸው ዛሬ የተናገረችው ነው። ሌላ ቀን ንግግር እንዳይመስላችሁ። የኢትዮጵያ መንግስት የኤርትራ መንግስት ከያዛቸው ቦታዎች የትግራይ ቦታዎች ይውጣ እያለ ያለው ኤርትራን መውረር ስለፈለገ ነው። ፈትለወርቅ እየነገረቻቸው ያለው ምንድን ነው? የኢትዮጵያ መንግስት የኤርትራ ይውጣ ማለት የለበትም። ዛሬ የተናገረችው ነው፣ የሌላ ቀን እንዳይመስላችሁ። የኢትዮጵያ መንግስት የኤርትራ መንግስት ከያዛቸው ቦታዎች የትግራይ ቦታዎች ማለት ነው ይውጣ እያለ ያለው ኤርትራን ለመውረር ስለፈለገ ነው። ውሸት ሆነ ናናምጣ ሚካኤል አይዞህ ያው በቲዮሪው መሰረት ተባረሃል። 2550-25 በሚለው ወንድሜ ሉክ እንግዲህ እቺ ሰው ለማን የቆመችው? እነዚህ ሰዎች ለማን የቆሙት? ነገ እኮ መጥተው ቦታችን መሬታችን ምናምን ሊሉ